ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ቴሌቪዥን የሰዓቱን ዜናዎች አቀርባለሁ መሳይ መኮንን ነኝ። በኮሎኔል ደመቀ ዘውዱና በሌሎች የወልቃይት ማንነት ኮሚቴ አባላት ላይ በአዲስ አበባ የተመሰረተው ክስ ለሁለተኛ ጊዜ ማክሰኞ ዕለት ታየ። ኮሎኔል ደመቀ ዘውዴ አሁንም በጎንደር ወህኒ ቤት ይገኛሉ። አቶ አታላይ ዛፌ፣ አቶ መብራቱ ጌታውን፣ አቶ አለነ ሻማ፣ አቶ ጌታቸው አደመ እንዲሁም ነጋ ባንቲሁን ማክሰኞ ታህሳስ 18 2009 ፍርድ ቤት የቀረቡ ሲሆን ተለዋጭ ቀጠሮ ለጥር 4 2009 ተሰጥቷቸው ወደ ወህኒ ተመልሰዋል። በሌላ በኩል የህዝባዊ ወያኔ ሓርነት ትግራይ ህወሓት ደጋፊ ድረገጾች የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ከስልጣን እንዲወርዱ ጥሪ በማቅረብ ላይ ይገኛሉ። አቶ ገዱ አንዳርጋቸውም ሆነ አቶ ደመቀ መኮንን ለዚህ ስፍራና ስልጣን የበቃችሁት በትግራይ ልጆች መስዋዕትነት ነው፣ ያለ ህዝባዊ ወያኔ ሓርነት ትግራይ ህወሓት ምንም ናችሁ በማለት አሳስበዋቸዋል። ዝርዝሩን ሲሳገና ያቀርበዋል። ታህሳስ 5 ቀን 2009 ዓ.ም በፌደራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በወልቃይት ህዝብ የአማራ ብሔርተኝነት ማንነት ጥያቄ ኮሚቴ አባላት ላይ የተመሰረተው ክስ ህገ መንግስታዊውን ስርዓት በኃይል የማፍረስ ዓላማ ይዞ ዓላማውን ለማስፈጸምና በመንግስት ላይ ተጽዕኖ ለማሳደር እንዲሁም ህብረተሰቡን ለማስፈራራትና የሀገሪቱን ፖለቲካዊ ህገ መንግስታዊና ኢኮኖሚያዊ ወይንም ማህበራዊ ተቋማትን ለማናጋትና ለማፈራረስ የሚንቀሳቀሰው አርበኞች ግንቦት 7 ተብሎ የሚጠራውን የሽብር ቡድን ተልዕኮ ለማስፈጸም ራሱን የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ በማቋቋም በዚያ ሽፋን ከሽብር ቡድኑ ጋር ግንኙነት በመመስረት በትግራይ ክልላዊ መንግስትና በወልቃይት መስተዳድሮች ላይ የግድያና አፈና እርምጃ እንዲወሰድባቸው ለወጣቶች የጦር መሳሪያ አስታጥቀው መንቀሳቀሳቸውን በክሱ ይዘረዝራል። ኮሎኔል ደመቀ ዘውዱን ለመያዝ የጸጥታ ኃይሎቹ በተንቀሳቀሱበት ወቅት ሐምሌ 5 2008 ዓ.ም ተከሰተ ያለውን ሁኔታ አቃቤ ህግ በክሱ አመልክቷል። በዚህም ኮማንደር ሀለፎ ማዳንን ጨምሮ 10 ፖሊሶችን በጥይትና በቦምብ በመግደል እንዲሁም ሌሎች 7 ፖሊሶችን በማቁሰል የሽብር ተግባር ፈጽመዋል በማለትም ይከሳል። ከሐምሌ 5 2008 ጀምሮ እስከ ነሐሴ 5 2008 በሰሜን ጎንደር ዙሪያ ደባርቅ፣ ወሮታ፣ ደምቢያ፣ ወገራ፣ በምዕራብ አርማጮ፣ በመተማ ዮሐንስ፣ በመተማ ዙሪያ ባስነሱት አመጽ ከ95 ሚሊዮን ብር በላይ የሚገመት ንብረት እንዲወድም አድርገዋል በማለትም ከሷል። በዚህም የህዝባዊ ወያኔ ሓርነት ትግራይ ንብረት የሆነው የሰሌዳ ቁጥሩ 61630 ሰላም አውቶቡስ መቃጠሉን በክሱ ውስጥ ተጠቅሷል። በጎንደር ከተማ በሚገኙ ቀበሌዎች በመንግስትና የህዝብ ተቋማት በተሽከርካሪዎች ላይ 10 ሚሊዮን 699945 ብር ውድመት መከተሉም ክሱ ውስጥ ተመልክቷል። ከጎንደር ባሻገርም ከነሐሴ 18 እስከ ነሐሴ 4 2008 በምዕራብ ጎጃም በሚገኙት በባህር ዳር ዙሪያ፣ በመራዊ ከተማ፣ በሜጫ ወረዳ፣ በቡሬ፣ በደጋዳሞት፣ አዴት ከተማ፣ በፍኖተ ሰላምና በባህር ዳር ከተሞች ከ95 ሚሊዮን 345 ሺህ ብር በላይ የሚገመን ንብረት ላይ ከፍተኛ ጉዳት አድርሳቸዋል በሚልም ተከሰዋል። ይህ ክስ በቅድሚያ በኮሎኔል ደመቀ ዘውዱ ላይ በአማራ ክልል የቀረበ ሲሆን አሁን ሌሎች የኮሚቴ አባላትን ጨምሮ ከታህሳስ 5 2009 ጀምሮ በአዲስ አበባ የፌደራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በመታየት ላይ ይገኛል። ማክሰኞ ታህሳስ 18 2009 ዓ.ም ለሁለተኛ ጊዜ የቀረቡት አቶ አታላይ ዛፌ፣ አቶ መብራቱ ጥላሁን፣ አቶ አለነ ሻማ፣ አቶ ጌታቸው አደራ እንዲሁም አቶ ነጋ ባንቲሁን ለፊታችን ጥር 2009 ዓ.ም ለሶስተኛ ጊዜ ተለዋጭ ቀጠሮ ተሰጥቷቸዋል። አቃቤ ህግ ምርመራን ስላልጨረስኩና ሌሎች የሚጨመሩ ሰዎች ስላሉ በሚል ባቀረበው ጥያቄ ፍርድ ቤቱ ተለዋጩን ቀጠሮ ሰጥቷል። ከወልቃይት የአማራ ማንነት የኮሚቴ አባላት 6ቱ በማዕከላዊ ምርመራ እስር ቤት ሲገኙ 9ኙ በዳንሻ ወህኒ ቤት መሆናቸው ተመልክቷል። ከኮሚቴ አባላቱ 3ቱ የተሰደዱ ሲሆን ኮሎኔል ደመቀ ዘውዱ አሁንም በጎንደር ወህኒ ቤት ይገኛሉ። እርሳቸውን ከጎንደር ወህኒ ቤት ወደ አዲስ አበባ ለመውሰድ በመንግስት በኩል በርካታ ጥረቶች ቢካሄዱም በህዝብ ግፊትና ተቃውሞ መገታቱ ይታወሳል። ይህ በእንዲህ እንዳለም የወልቃይት የአማራ ማንነት ኮሚቴ አባላት ጎንደር ላይ የተሰባሰቡ እንዲያድሙ ሁኔታዎችን ያመቻቸው የአማራ ክልል መንግስት በተለይም አቶ ገዱ አንዳርጋቸው ናቸው በማለት ትግራይ ኦንላይን፣ አይጋ ፎረም፣ ወራይና የተባሉ የህወሓት ደጋፊ ድረገጾች አቶ ገዱ አንዳርጋቸው ከስልጣን እንዲወርዱ ብሎም እንዲታሰሩ የጠናከረ ዘመቻ ቀጥለዋል። በተለይ ብርሃኔ ካሳይ የተባሉ በትግራይ ኦንላይን ላይ ባቀረቡ ጽሑፍ አቶ ገዱ አንዳርጋቸው በጎንደር ውስጥ ትግራዮች ለጥቃት እንዲጋለጡ አድርገዋል፣ ድርጅታቸውን ባዴንና አስተዳደራቸውን ከአርበኞች ግንቦት 7 ሰርጎ ገቦች መከላከል አልቻሉም በማለት ከሰዋል። ጸሐፊው ሲቀጥሉም እርሳቸውን ማለትም አቶ ገዱንም ሆነ የባዴን ሊቀመንበርና ምክትል ጠቅላይ ሚኒስትሩን አቶ ደመቀ መኮንንን ለዚህ ወንበር የበቃችሁት በትግራይ ልጆች ህይወት መስዋዕትነት ነው በማለትም ውለታ አለባችሁ በሚል መልእክት
አስተላልፈዋል። በተለይ አቶ ገዱ አንዳርጋቸው ላይ በማነጣጠርም ከስልጣን መልቀቅ ብቻ ሳይሆን ወህኒ ሊወርዱ ይገባል ሲሉም ጥሪ አቅርበዋል። ትግሬዎች በጥቁር አፍሪካ ጠንካራ የተባለውን የደርግ ጦር ተፋልመው በማሸነፍ ኢትዮጵያን በፈጣን የኢኮኖሚ እድገት ላይ ከሚገኙ የዓለም ሀገራት አንዷ እንድትሆን አድርገዋል በማለትም በጽሁፋቸው የተኩራሩት አቶ ብርሃኔ ካሳይ በትግራይ ልጆች መስዋዕትነት ስልጣን ይዘዋል ያሏቸውን አቶ ገዱን ከስልጣን እንዲወርዱና እንዲታሰሩም ወትውተዋል። ይጠየቁባቸዋል ያሏቸውን ወንጀሎች ዘርዝረዋል። የኢትዮጵያ ጀግና አትሌት ሻምበል ምሩጽ ይፍጠር ፍትሐተ ጸሎት በካናዳ ቶሮንቶ ቅድስት ማርያም ቤተክርስቲያን ተከናወነ። በዚህ ሳምንት አስክሬኑ ወደ ትውልድ ሀገሩ ኢትዮጵያ እንደሚሄድም ለማወቅ ተችሏል። ባለፈው ሳምንት ሐሙስ ታህሳስ 13 2009 ምሽት ካናዳ ቶሮንቶ ህይወቱ ያለፈው ታላቁ አትሌት ሻምበል ምሩጽ ይፍጠር በርካታ ኢትዮጵያውያን በታደሙበት እጅግ ደማቅና ሃይማኖታዊ ስነ ስርዓት ማክሰኞ ታህሳስ 18 2009 ጸሎተ ፍትሐቱ የተካሄደ ሲሆን የኤርትራ ኦርቶዶክስ የሃይማኖት አባቶችም በፍትሐተ ጸሎቱ ተሳትፈዋል። በተለያዩ የሃይማኖት ተቋማት ውስጥ የሚገኙ ኢትዮጵያውያን በስነ ስርዓቱ መገኘታቸውንም መረዳት ተችሏል። በካናዳ ቶሮንቶ ረጅም ዓመታት ያሳለፈው ሻምበል ምሩጽ ይፍጠር ከኢትዮጵያውያን ጋር ሁሉ ጥሩ ግንኙነት የነበረውና ጠንካራ የኢትዮጵያ ኮሚኒቲ እንዲኖርም ሲሰራ መቆየቱ ተመልክቷል። በካናዳ ቶሮንቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም አስተዳደር ሊቀ ካህናት ምሳሌ እንግዳን ጨምሮ የቤተክርስቲያኒቱ አገልጋዮች ለፕሮግራሙ ሂደትና ስኬት ትልቅ አስተዋጽኦ ማድረጋቸው ተመልክቷል። በዛሬው ቀን የኢትዮጵያን ውበት ያየን ይመስለኛል። አባቶቻችን በግዕዝ ቋንቋ መዊቶ ጻድቅ ይኮይንን ረሲአን ይላሉ። ምን ማለት ነው? ጻድቅ ሰው ሞቶም እንኳን ክፉ ሰዎችን ዝንጎቹን ይፈርድባቸዋል ማለት ነው። ምሩጽ የኢትዮጵያ ውበት ነው። እዚህ ላይ የምታዩት አበባ የብዙ አይነት የተለያዩ አበባዎች ቅንብር ነው አይደለ? ምሩጽ አንዱ የኢትዮጵያ ውበት ነበር። አትሌቶቻችን እነ አበበ ቢቂላ፣ እነ ምሩጽ ይፍጠር፣ እነ ኃይሌ ገብረስላሴ እነዚህ የኢትዮጵያ ውበቶች ናቸው። ዛሬ አንድ ሲያደርገን አይቻለሁ። እዚህ ቤተክርስቲያን ሳገለግል እንደዚህ አይነት የፍትሐት ጸሎት በእንደዚህ አይነት ህዝብ የታጀበ የፍትሐት ጸሎት አይቻላል። ምንድነው የሳባችሁ? ምሩጽ በህይወቱ ኢትዮጵያዊነትን ስላከበረ ዛሬ ክብር የሰጣችሁት ለአንድ ሻምበል ምሩጽ ብቻ ሳይሆን ለኢትዮጵያ ነው። ክብርና ምስጋና ላምላካችሁ። በኢትዮጵያ አትሌቲክስ ውስጥ እጅግ ደማቅ ታሪክ ከጻፉት አትሌቶች በግንባር ቀደምትነት ከሚጠቀሱት አንዱ የሆነው ሻምበል ምሩጽ ይፍጠር አስክሬን በዚህ ሳምንት መጨረሻ ወደ ኢትዮጵያ እንደሚጓዝ የሚጠበቅ ሲሆን የቀብሩ ስነ ስርዓትም የሚያስተባብር ኮሚቴ በአገር ቤት መቋቋሙን ለማወቅ ተችሏል። ኢትዮጵያ በአፍሪካ አስደንጋጭ ነው የተባለው የውጭ ዕዳ ክምችት ካለባቸው 10 ሀገራት መካከል አንዷ ሆና ተፈረጀች። እንደ ፈረንጆቹ አቆጣጠር እስከ 2015 ዓ.ም የሀገሪቱ የዕዳ ክምችት ይፋ ያደረገ አንድ ዓለም አቀፍ መጽሔት የሀገሪቱ የዕዳ ክምችት 22 ቢሊዮን ዶላር አካባቢ እንደነበር በቅርቡ ባወጣው ሪፖርት አስፍሯል። ይሁንና በተያዘው የፈረንጆች 2016 ዓ.ም የዕዳ ክምችት ወደ 36 ቢሊዮን ዶላር አካባቢ መድረሱን ሲገልጽ ቆይቷል። እንግዲህ ወልዴም ዝርዝር ያቀርባል። ከአህጉሪቱ በከፍተኛ ዕዳ ውስጥ ከተዘፈቁት 10 ሀገራት መካከል ኢትዮጵያ በሰባተኛ ደረጃ የተቀመጠች ሲሆን ደቡብ አፍሪካና ግብጽ እያንዳንዳቸው እንደየቅደም ተከተላቸው የ143 እና የ46 ቢሊዮን ዶላር ባለ ዕዳ መሆናቸውን አንሰርስ አፍሪካ የተሰኘ መጽሔት ዘግቧል። ሱዳን፣ ሞሮኮ፣ ቱኒዚያ እና አንጎላ ከ3ኛ እስከ 6ኛ ደረጃ ላይ የተቀመጡ ሲሆን ጋና፣ ታንዛኒያ፣ ናይጄሪያ ከ15 እስከ 10 ቢሊዮን የሚደርስ ዕዳ በመያዝ 10ኛ ደረጃ ላይ ተቀምጠዋል። የኢትዮጵያ አጠቃላይ የዕዳ ክምችት እንደ ፈረንጆቹ አቆጣጠር በ2015 50 በመቶ የሚሆነውን አጠቃላይ የሀገሪቱ ዓመታዊ ምርት የሚያህል ሲሆን ይኸው አሃዝ ዕዳው በመጨመሩ ሳቢያ ወደ 55 በመቶ አካባቢ ማሻቀቡን ለመረዳት ተችሏል። መንግስት እያካሄደ ያላቸው በርካታ የልማት ፕሮጀክቶች በሀገርና በውጭ አበዳሪ አካላት የሚከናወኑ በመሆናቸው የሀገሪቱ የዕዳ ክምችት ከጊዜ ወደ ጊዜ እየጨመረ በመሄድ ላይ መሆኑን ለመረዳት ተችሏል። የመንገድ፣ የቴሌኮሙኒኬሽን እንዲሁም የኃይል ማመንጫ ግንባታዎች አብዛኛዎቹ በብድር በሚገኝ ገንዘብ እየተከናወኑ ያሉ በመሆናቸው ድርጊቱ በሀገሪቱ የኢኮኖሚ እድገት ላይ
የራሱን ተጽዕኖ እያሳደረ እንደሚገኝ የፋይናንስ ተቋማት ይገልጻሉ። የመንግስት ባለስልጣናት ግን አገሪቱ የተበደረች ያለው ገንዘብ ዕዳ የመክፈል አቅሟን ያገናዘበ በመሆኑ በኢኮኖሚ እድገቱ ላይ ተጽዕኖ አያመጣም በማለት እያቀረቡ ያሉ ማሳሰቢያዎችን ያጣጥላሉ። አገሪቱ ከተለያዩ ዓለም አቀፍ አበዳሪ አካላት እየወሰደች ያለው ብድር ከፍተኛ ወለድ የሚከፈልበት በመሆኑ ዕዳው ለረጅም ዓመታት በኢኮኖሚ እንቅስቃሴው ላይ እንቅፋት እንደሚሆን የምጣኔ ሀብት ባለሙያዎች ያስረድተዋል። በተያያዘው 2009 ዓመተ ምህረት መንግስት ለአገሪቱ ከበጀተው ወደ 13 ቢሊዮን ዶላር አካባቢ ውስጥ ወደ 1.5 ቢሊዮን ዶላር ለውጪ ዕዳ ክፍያ እንዲውል ውሳኔ ማስተላለፉ ይታወሳል። ይሁንና አገሪቱ እየወሰደች ያለው ዕዳና እየከፈለች ያለው የገንዘብ መጠን የሚመጣጠን ባለመሆኑ የዕዳ ክምችቱን ከፍሎ ለማጠቃለል ረጅም ጊዜን ይወስዳል ተብሎ ይገመታል። ከቅርብ ጊዜ ወዲህ የኢትዮጵያ የውጭ ንግድ እየቀነሰ መምጣቱ በውጪ ምንዛሪ ክምችት ላይ ተጽዕኖ በማሳደር የአገሪቱን ዕዳ ክፍያ አቅም እየተፈታተነ ነው እንደሚገኝ ከቅርብ ጊዜ ወዲህ የኢትዮጵያ ውጭ ንግድ እየቀነሰ መምጣቱ በውጪ ምንዛሪ ክምችት ላይ ተጽዕኖ በማሳደር የአገሪቱን የዕዳ ክፍያ አቅም እየተፈታተነው እንደሚገኝም የምጣኔ ሀብት ባለሙያዎች ይገልጻሉ። የዓለም ባንክ በበኩሉ አገሪቱ ያለባትን የውጭ ምንዛሪ እጥረትና ዕዳ ክፍያ ለማሻሻል የፖሊሲ ማሻሻያ በአስቸኳይ ተግባራዊ ማድረግ እንዳለባት አሳስቧል። የኢትዮጵያ የውጭ ንግድ ገቢ እየቀነሰና የውጭ ምንዛሪ ክምችት እየቀነሰ መምጣት የአገሪቱ የዋጋ ግሽበት እንዲያድግ ምክንያት መሆኑም ተመልክቷል። ያለፈው ወር አጠቃላይ የአገሪቱ የዋጋ ግሽበትን ይፋ ያደረገው የማዕከላዊ ስታቲስቲክስ ኤጀንሲ የዋጋ ግሽበቱ ከ5.6 በመቶ ወደ 7 በመቶ ማደጉን ይፋ ማድረጉ ይታወሳል። የምግብ ዋጋ ንረት ለዋጋ ግሽበቱ መጨመር ዋነኛ ምክንያት መሆኑን ኤጀንሲው በሪፖርቱ አመልክቷል። በመጨረሻም ባለፈው ሳምንት በጀርመን በርሊን ከተማ በአንድ የመገበያያ ስፍራ ከተፈጸመ የሽብር ጥቃት ጋር ግንኙነት አለው የተባለ አንድ ቱኒዚያዊ ረቡዕ በቁጥጥር ስር መዋሉን የጀርመን ፖሊስ አስታወቀ። ስሙ ይፋ ያልተደረገው የ40 ዓመቱ ቱኒዚያዊ የስልክ ቁጥሩ የሽብር ድርጊቱን ፈጽሞ ከነበረው አኒስ አምሪ የእጅ ስልክ ላይ መገኘቱን ቢቢሲ የጀርመን የጸጥታ ኃይሎችን ዋቢ በማድረግ ዘግቧል። ዝርዝሩን ብሩኪባስ ያቀርበዋል። የጀርመን የጸጥታ ኃይሎች የአምሪ ግድያን ተከትሎ በ40 ዓመቱ ቱኒዚያዊ ላይ ክትትልን ሲያደርጉ የቆየ ሲሆን ረቡዕ በመኖሪያና በስራ ቦታው ባካሄዱት ወረራ በቁጥጥር ስር ሊያውሉት መቻላቸው ታውቋል። ይኸው ቱኒዚያዊ በአሁኑ ወቅት በጀርመን የደህንነት ኃይሎች ምርመራ እየተካሄደበት መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። የሽብር ድርጊቱን የፈጸመው የ24 ዓመቱ አምሪ 12 ሰዎችን ከገደለ በኋላ ከቀናት በኋላ በጣሊያን ፖሊስ መገደሉ ይታወሳል። የጣሊያንና የጀርመን ፖሊሶች አምሪ ድርጊቱን ከፈጸመ በኋላ እንዴት ወደ ጣሊያን ሊጓዝ እንደቻለ መጠነ ሰፊ ምርመራን እያካሄዱ ሲሆን ግለሰቡ በጣሊያን በስደት ላይ በነበረ ጊዜ ለ4 ዓመት ያህል በእስር ቤቶች መቆየቱም ታውቋል። ይህ በእንዲህ እንዳለም ከአምሪ ቦርሳ የተገኘን የኔዘርላንድ የእጅ ስልክ ሲም ካርድ ተከትሎ የሀገሪቱ የጸጥታ ኃይሎች ግለሰቡ ከጀርመኑ ጥቃት በኋላ ወደ ሀገራቸው ገብቶ እንደነበር ለማወቅ ምርመራ በማካሄድ ላይ መሆናቸውን ረቡዕ ይፋ አድርገዋል። በጸጥታ መቆጣጠሪያ ካሜራ ውስጥ ሳይገባ አልቀረም የተባለው ቱኒዚያዊ በአንድ የባቡር ጣቢያ ሲም ካርዱ እንደተሰጠው የኔዘርላንድ መገናኛ ብዙሃን ዘግበዋል። የሽብር ጥቃቱን የፈጸመው አምሪ ሲም ካርዱን ያልተጠቀመበት ሲሆን ከኔዘርላንድ በፈረንሳይ በኩል አድርጎ ጣሊያን ሚላን ከተማ መግባቱ ተነግሯል። ግለሰቡ አድርጎታል የተባለውን ይህንኑ ሰፊ ጉዞ ተከትሎ የአውሮፓ ሀገራት በመካከላቸው ያለን የጸጥታ ቁጥጥር ለማጠናከር እየመከሩ መሆኑም ተመልክቷል። የ24 ዓመቱ ቱኒዚያዊ ወደ ጣሊያን ከገባ በኋላ በጸጥታ ኃይሎች መታወቂያን እንዲያሳይ በተጠየቀ ጊዜ ተኩስ በመክፈት አንድ ፖሊስ ላይ ጉዳት ካደረሰ በኋላ በሌላ ፖሊስ ግድያ እንደተፈጸመበት የሚታወስ ነው። ባለፈው ዓመት ከግማሽ ሚሊዮን በላይ ስደተኞችን የተቀበለችው ጀርመን በጥቃቱ ምክንያት ስደተኛ ፖሊሲዋን እንድታጤን ከአገሪቱ የፖለቲካ ተቋማት በኩል ግፊት እየቀረበባት ይገኛል። ዜናዎቹ እነዚህ ነበሩ። ከቀሪ የኢሳት ዝግጅቶች ጋር መልካም ቆይታ። ሰዎች ዝንጎቹን ይፈርድባቸዋል ማለት ነው። ምሩጽ የኢትዮጵያ ውበት ነው። እዚህ ላይ የምታዩት አበባ የብዙ አይነት የተለያዩ አበባዎች ቅንብር ነው አይደለ? ምሩጽ አንዱ የኢትዮጵያ ውበት ነበር። አትሌቶቻችን እነ አበበ ቢቂላ፣ እነ ምሩጽ ይፍጠር፣ እነ ኃይሌ ገብረስላሴ እነዚህ የኢትዮጵያ ውበቶች ናቸው። ዛሬ አንድ ሲያደርገን አይቻለሁ። እዚህ ቤተክርስቲያን ሳገለግል እንደዚህ አይነት የፍታት ጸሎት በእንደዚህ አይነት ህዝብ የታጀበ የፍታት ጸሎት አይቻላል። ምንድነው የሳባችሁ?
ምሩጽ በሕይወቱ ኢትዮጵያዊነትን ስላከበረ ዛሬ ክብር የሰጣችሁት ለአንድ ሻምበል ምሩጽ ብቻ ሳይሆን ለኢትዮጵያ ነው። ክብርና ምስጋና ለአምላካችን። በኢትዮጵያ አትሌቲክስ ውስጥ እጅግ ደማቅ ታሪክ ከጻፉት አትሌቶች በግንባር ቀደምትነት ከሚጠቀሱት አንዱ የሆነው ሻምበል ምሩጽ ይፍጠር አስክሬን በዚህ ሳምንት መጨረሻ ወደ ኢትዮጵያ እንደሚጓዝ የሚጠበቅ ሲሆን የቀብሩ ስነ ስርዓትም የሚያስተባብር ኮሚቴ በአገር ቤት መቋቋሙን ለማወቅ ተችሏል። ኢትዮጵያ በአፍሪካ አስደንጋጭ ነው የተባለው የውጭ ዕዳ ክምችት ካለባቸው 10 ሀገራት መካከል አንዷ ሆና ተፈረጀች። እንደ ፈረንጆቹ አቆጣጠር እስከ 2015 ዓ.ም የሀገሪቱ የዕዳ ክምችት ይፋ ያደረገ አንድ ዓለም አቀፍ መጽሔት የሀገሪቱ የዕዳ ክምችት 22 ቢሊዮን ዶላር አካባቢ እንደነበር በቅርቡ ባወጣው ሪፖርት አስፍሯል። ይሁንና በተያዘው የፈረንጆች 2016 ዓ.ም የዕዳ ክምችት ወደ 36 ቢሊዮን ዶላር አካባቢ ሁለተኛ ጊዜ የቀረቡት አቶ አታላይ ዛፌ፣ አቶ መብራቱ ጥላሁን፣ አቶ አለነ ሻማ፣ አቶ ጌታቸው አደራ እንዲሁም አቶ ነጋ ባንቴሁን ለፊታችን ጥር 2009 ዓ.ም ለሶስተኛ ጊዜ ተለዋጭ ቀጠሮ ተሰጥቷቸዋል። አቃቤ ሕግ ምርመራን ስላልጨረስኩና ሌሎች የሚጨመሩ ሰዎች ስላሉ በሚል ባቀረበው ጥያቄ ፍርድ ቤቱ ተለዋጩን ቀጠሮ ሰጥቷል። ከወልቃይት የአማራ ማንነት የኮሚቴ አባላት 6ቱ በማዕከላዊ ምርመራ እስር ቤት ሲገኙ 9ኙ በዳንሻ ወህኒ ቤት መሆናቸው ተመልክቷል። ከኮሚቴ አባላቱ 3ቱ የተሰደዱ ሲሆን ኮሎኔል ደመቀ ዘውዱ አሁንም በጎንደር ወህኒ ቤት ይገኛሉ። እርሳቸውን ከጎንደር ወህኒ ቤት ወደ አዲስ አበባ ለመውሰድ በመንግስት በኩል በርካታ ጥረቶች ቢካሄዱም በህዝብ ግፊትና ተቃውሞ መገታቱ ይታወሳል። ይህ በእንዲህ እንዳለም የወልቃይት የአማራ ማንነት ኮሚቴ አባላት ጎንደር ላይ የተሰባሰቡ እንዲያድሙ ሁኔታዎችን ያመቻቸው የአማራ ክልል መንግስት በተለይም አቶ ገዱ አንዳርጋቸው ናቸው በማለት ትግራይ ኦንላይን፣ አይጋ ፎረም፣ ወራይና የተባሉ የህወሓት ደጋፊ ድረገጾች አቶ ገዱ አንዳርጋቸው ከስልጣን እንዲወርዱ ብሎም እንዲታሰሩ የጠናከረ ዘመቻ ቀጥለዋል። በተለይ ብርሃኔ ካሳይ የተባሉ በትግራይ ኦንላይን ላይ ባቀረቡ ጽሁፍ አቶ ገዱ አንዳርጋቸው በጎንደር ውስጥ ትግራዮች ለጥቃት እንዲጋለጡ አድርገዋል። ድርጅታቸውን ብአዴንና አስተዳደራቸውን ከአርበኞች ግንቦት ሰባት ሰርጎ ገቦች መከላከል አልቻሉም በማለት ከሰዋል። ጸሐፊው ሲቀጥሉም እርሳቸውን ማለትም አቶ ገዱንም ሆነ የብአዴን ሊቀመንበርና ምክትል ጠቅላይ ሚኒስትሩን አቶ ደመቀ መኮንንን ለዚህ ወንበር የበቃችሁት በትግራይ ልጆች ህይወት መስዋዕትነት ነው በማለትም ውለታ አለባችሁ በሚል መልእክት አስተላልፈዋል። በተለይ አቶ ገዱ አንዳርጋቸው ላይ በማነጣጠርም ከስልጣን መልቀቅ ብቻ ሳይሆን ወህኒ ሊወርዱ ይገባል ሲሉም ጥሪ አቅርበዋል። ትግሬዎች በጥቁር አፍሪካ ጠንካራ የተባለ ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ቴሌቪዥን የሰዓቱን ዜናዎች አቀርባለሁ። መሳይ መኮንን ነኝ። በኮሎኔል ደመቀ ዘውዱና በሌሎች የወልቃይት ማንነት ኮሚቴ አባላት ላይ በአዲስ አበባ የተመሰረተው ክስ ለሁለተኛ ጊዜ ማክሰኞ ዕለት ታየ። ኮሎኔል ደመቀ ዘውዴ አሁንም በጎንደር ወህኒ ቤት ይገኛሉ። አቶ አታላይ ዛፌ፣ አቶ መብራቱ ጌታውን፣ አቶ አለነ ሻማ፣ አቶ ጌታቸው አደመ እንዲሁም ነጋ ባንቲሁን ማክሰኞ ታህሳስ 18 2009 ፍርድ ቤት የቀረቡ ሲሆን ተለዋጭ ቀጠሮ ለጥር 4 2009 ተሰጥቷቸው ወደ ወህኒ ተመልሰዋል። በሌላ በኩል የህዝባዊ ወያኔ ሓርነት ትግራይ ህወሓት ደጋፊ ድረገጾች የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ከስልጣን እንዲወርዱ ጥሪ በማቅረብ ላይ ይገኛሉ። አቶ ገዱ አንዳርጋቸውም ሆነ አቶ ደመቀ መኮንን ለዚህ ስፍራና ስልጣን የበቃችሁት በትግራይ ልጆች መስዋዕትነት ነው፣ ያለ ህዝባዊ ወያኔ ሓርነት ትግራይ ህወሓት ምንም ናችሁ በማለት አሳስበዋቸዋል። ዝርዝሩን ሲሳገና ያቀርበዋል። ታህሳስ 5 ቀን 2009 ዓ.ም በፌደራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በወልቃይት ህዝብ የአማራ ብሔርተኝነት ማንነት ጥያቄ ኮሚቴ አባላት ላይ የተመሰረተው ክስ ህገ መንግስታዊውን ስርዓት በኃይል የማፍረስ ዓላማ ይዞ ዓላማውን ለማስፈጸምና በመንግስት ላይ ተጽዕኖ ለማሳደር እንዲሁም ህብረተሰቡን ለማስፈራራትና የሀገሪቱን ፖለቲካዊ ህገ መንግስታዊና ኢኮኖሚያዊ ወይንም ማህበራዊ ተቋማትን ለማናጋትና ለማፈራረስ የሚንቀሳቀሰውን አርበኞች ግንቦት ሰባት ተብሎ የሚጠራውን የሽብር ቡድን ተልዕኮ ለማስፈጸም ራሱን የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ በማቋቋም በዚያ ሽፋን የደርግ ጦር ተፋልመው በማሸነፍ ኢትዮጵያን በፈጣን የኢኮኖሚ እድገት ላይ ከሚገኙ የዓለም ሀገራት አንዷ እንድትሆን አድርገዋል በማለትም በጽሁፋቸው የተኩራሩት አቶ ብርሃኔ ካሳይ በትግራይ ልጆች መስዋዕትነት ስልጣን ይዘዋል ያሏቸውን አቶ ገዱን ከስልጣን እንዲወርዱና እንዲታሰሩም
ወትውተዋል። ይጠየቁባቸዋል ያሏቸውን ወንጀሎች ዘርዝረዋል። የኢትዮጵያ ጀግና አትሌት ሻምበል ምሩጽ ይፍጠር ፍትሐተ ጸሎት በካናዳ ቶሮንቶ ቅድስት ማርያም ቤተክርስቲያን ተከናወነ። በዚህ ሳምንት አስክሬኑ ወደ ትውልድ ሀገሩ ኢትዮጵያ እንደሚሄድም ለማወቅ ተችሏል። ባለፈው ሳምንት ሐሙስ ታህሳስ 13 2009 ምሽት ካናዳ ቶሮንቶ ህይወቱ ያለፈው ታላቁ አትሌት ሻምበል ምሩጽ ይፍጠር በርካታ ኢትዮጵያውያን በታደሙበት እጅግ ደማቅና ሃይማኖታዊ ስነ ስርዓት ማክሰኞ ታህሳስ 18 2009 ጸሎተ ፍትሐቱ የተካሄደ ሲሆን የኤርትራ ኦርቶዶክስ የሃይማኖት አባቶችም በፍትሐተ ጸሎቱ ተሳትፈዋል። በተለያዩ የሃይማኖት ተቋማት ውስጥ የሚገኙ ኢትዮጵያውያን በስነ ስርዓቱ መገኘታቸውንም መረዳት ተችሏል። በካናዳ ቶሮንቶ ረጅም ዓመታት ያሳለፈው ሻምበል ምሩጽ ይፍጠር ከኢትዮጵያውያን ጋር ሁሉ ጥሩ ግንኙነት የነበረውና ጠንካራ የኢትዮጵያ ኮሚኒቲ እንዲኖርም ሲሰራ መቆየቱ ተመልክቷል። በካናዳ ቶሮንቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም አስተዳደር ሊቀ ካህናት ምሳሌ እንግዳን ጨምሮ የቤተክርስቲያኒቱ አገልጋዮች ለፕሮግራሙ ሂደትና ስኬት ትልቅ አስተዋጽኦ ማድረጋቸው ተመልክቷል። በዛሬው ቀን የኢትዮጵያን ውበት ያየን ይመስለኛል። አባቶቻችን በግዕዝ ቋንቋ መዊቶ ጻድቅ ይኮይንን ረሲአነ ይላሉ። ምን ማለት ነው? ጻድቅ ሰው ሞቶም እንኳን ከሽብር ቡድኑ ጋር ግንኙነት በመስራት በትግራይ ክልላዊ መንግስትና በወልቃይት መስተዳድሮች ላይ የግድያና አፈና እርምጃ እንዲወሰድባቸው ለወጣቶች የጦር መሳሪያ አስታጥቀው መንቀሳቀሳቸውን በክሱ ይዘረዝራል። ኮሎኔል ደመቀ ዘውዱን ለመያዝ የጸጥታ ኃይሎቹ በተንቀሳቀሱበት ወቅት ሐምሌ 5 2008 ዓ.ም ተከሰተ ያለውን ሁኔታ አቃቤ ሕግ በክሱ አመልክቷል። በዚህም ኮማንደር ሀለፎ ማዳንን ጨምሮ 10 ፖሊሶችን በጥይትና በቦምብ በመግደል እንዲሁም ሌሎች 7 ፖሊሶችን በማቁሰል የሽብር ተግባር ፈጽመዋል በማለትም ይከሳል። ከሐምሌ 5 2008 ጀምሮ እስከ ነሐሴ 5 2008 በሰሜን ጎንደር ዙሪያ፣ ደባርቅ፣ ወሮታ፣ ደምቢያ፣ ወገራ፣ በምዕራብ አርማጮ፣ በመተማ ዮሐንስ፣ በመተማ ዙሪያ ባስነሱት አመጽ ከ95 ሚሊዮን ብር በላይ የሚገመት ንብረት እንዲወድም አድርገዋል በማለትም ከሷል። በዚህም የህዝባዊ ወያኔ ሓርነት ትግራይ ንብረት የሆነው የሰሌዳ ቁጥሩ 61630 ሰላም አውቶቡስ መቃጠሉን በክሱ ውስጥ ተጠቅሷል። በጎንደር ከተማ በሚገኙ ቀበሌዎች በመንግስትና የህዝብ ተቋማት በተሽከርካሪዎች ላይ 10 ሚሊዮን 699945 ብር ውድመት መከተሉም ክሱ ውስጥ ተመልክቷል። ከጎንደር ባሻገርም ከነሐሴ 18 እስከ ነሐሴ 4 2008 በምዕራብ ጎጃም በሚገኙት በባህር ዳር ዙሪያ፣ በመራዊ ከተማ፣ በሜጫ ወረዳ፣ በቡሬ፣ በደጋዳሞት፣ አዴት ከተማ፣ በፍኖተ ሰላምና በባህር ዳር ከተሞች ከ95 ሚሊዮን 345 ሺህ ብር በላይ የሚገመን ንብረት ላይ ከፍተኛ ጉዳት አድርሳቸዋል በሚልም ተከሰዋል። ይህ ክስ በቅድሚያ በኮሎኔል ደመቀ ዘውዱ ላይ በአማራ ክልል የቀረበ ሲሆን አሁን ሌሎች የኮሚቴ አባላትን ጨምሮ ከታህሳስ 5 2009 ጀምሮ በአዲስ አበባ የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በመታየት ላይ ይገኛል። ማክሰኞ ታህሳስ 18 2009 ዓ.ም